ኮንፊደንስ ምገነባው ሄደ በመስታወት እኔ ጠንካራ ነኝ፣ እኔ አንበሳ ነኝ፣ እኔ በጣም ነው ማምረው፣ እኔ በጣም ኮንፊደንስ ከፍተኛ ነው እያልክ ስለጮህ አይደለም። እንደዚህ አይነት ኮንፊደንስም የለም፣ የውሸት ኮንፊደንስ ነው። ትክክለኛ ኮንፊደንስ የምትገነባው እኔ እንደዚህ አይነት ሰው ነኝ የምትለው ነገርና ከአክሽኖች ጋር ስትደግፈው እና አይደንቲቲክና አክሽኖች አላይን ሲያደርጉ የዛለ ትክክለኛ ኮንፊደንስ ትገነባለህ። ኮንፊደንስ እንደምታስቡት የምትለብሱት አይነት የሆነ ማስክ አይደለም፣ ወይ ደግሞ ይዛችሁት የሆነ የምታስመስሉት ነገር አይደለም። ኮንፊደንስ እናንተ በድርጊቶቻችሁና ራሳችሁ ላይ ውስጣችሁ ላይ ያለው ነገር ሰላም ሲኖርና የእናንተን ዋጋ የምታውቁት ሲሆን እና ማንም ደግሞ የእናንተን ዋጋ እንዲለካው ማታደርጉት ሲሆን የዛለ ትክክለኛ ኮንፊደንስ ትገነባላችሁ። ለዛ ኮንፊደንስ ለመገንባት ይሄን ቪዲዮ ሙሉ ለሙሉ ከተከታተላችሁት ኪ ነጥቦቹ ኮንፊደንስ ለመገንባት ምንድናቸው የሚለው ሁሉንም ነገር እንነጋገርበታለን። ሙሉ ቪዲዮውን ተከታተሉት። ለዘላለም ኮንፊደንሱ ከፍተኛ የሆነ ሰው መሆን ትችላላችሁ። ኮንፊደንስ እኔ የነበረኝ ሰው አልነበርኩም፣ እውነት ለመናገር ማለት ነው። ኮንፊደንስ የሚባል ነገር አልነበረኝም። እንደው ኮንፊደንስ በጣም የሚያጥረኝ ሰው ነበርኩ። ሰዎችን ቀና ብዬ ማየት በጣም ከሚከብደው ሰው መሃል ነበርኩ። በቃ ሰዎችን ቀና ብዬ ኮንቨርሴሽን እንትን ማለት አልችልም ነበር። በቃ የሆነ የሚያሙኝ ወይ የሚሰርቡኝ አይመስለኝ፣ ወይ ደግሞ የሆነ የሚቀበሉኝ አይመስለኝም። ሁሌ የሆነ ኢምፖስተር እንደሆንኩ እዛ ቦታ እንደማልገባ ይሰማኝ ነበር እና ወይ ደግሞ የሆነ ሰው እየናቀኝ እንደሆነ ወዲያው ነበር የሚሰማኝ ነበር እና ኮንፊደንስ የሚባል ነገር አልነበረኝም ነበር። የሆነ ውስጤ ላይ ቀለል ብሎኝ እንትን ማለት አልችልም ነበር። በቃ ቀለል ብሎኝ ከሰዎች ጋር መነጋገር ይከብደኝ ነበር እና ይሄ ደግሞ በጣም ጎርቶኝ ነበረ ትክክለኛ ህይወት ላይ ማለት ነው። እና ኮንፊደንስ ማጣት በጣም ከባድ ነገር ነው በሁሉም ነገር ማለት ነው። በሪሌሽንሺፖቻችሁ ኮንፊደንስ የሌለው ሰው ሞር ሪሌሽንሺፕ ላይ እምነት ስለሌለው እና ውስጡ ላይ ስለማይተማመን የሆነ አይነት ኒዲነስ ራሱ ይፈጥራል። በቃ ብቁ እንዳልሆናችሁ ስለሆነ የሚሰማችሁ እና ያ ሰው አብራችሁት ያላችሁት ሰው ትቷችሁ እንዳይሄድ ስለምትፈሩ ምናምን ኮንፊደንስ ማጣት ይፈጥርባችኋል። ኮንፊደንስ ማጣት እሱ ላይ ብቻ ራሱ አይደለም፣ ብዙ የህይወታችሁ ክፍሎች ላይ ኮምፒተንት እንዳትሆኑ፣ በቃ እንዳትሰሩ፣ ራሳችሁ ላይ የሆነ ነገር ደፍራችሁ እንዳትገቡበት ምናምን በጣም ወደኋላ የሚያስቀራችሁ ነገር ነው። ኮንፊደንስ በጣም ለሰው ልጅ ወሳኝ የሆነ ነገር ነውና ኮንፊደንስን መገንባት ከቻላችሁ ምንም አይነት ቦታ ላይ ብትገቡ ተነስታችሁ መውጣት ትችላላችሁ። ምንም አይነት ነገር ማሳካት እንደምትችሉና በጣም አምቢሽናችሁ ከፍተኛ ከመሆኑ የተነሳ ለአንዳንድ ሰዎች ምንድነው የምታወራው ብሎ እስኪጠራጠሯችሁ ድረስ ራሳችሁ ላይ የምትተማመኑ አይነት ሰው መሆን ትችላላችሁ። እነዚህ ነገሮች ብቻ ተግባር ላይ በመዋል ማለት ነው። ሶ የመጀመሪያው ነገር ኪ የሆነ ነገር ኮንፊደንስ ላይ ምንድነው አይደንቲቲያችሁ እና አክሽኖቻችሁ አላይን ሲያደርጉ እኔ አሁን ጠንካራ ነኝ ካልኩኝ ጠንካራ ሰው የሚያደርገውን ነገር ከጧት እስከ ማታ አደርጋለሁ ወይ ነው ትክክለኛው ፕሩፍ ከሌለኝ እኔ ጠንካራ ነኝ ብዬ መስቶት ላይ ምጮህ አይነት ሰው ከሆንኩና ምንም አይነት ጠንካራ እንደሆንኩ የሚያሳየኝ ነገር ከሌለ ግን ጠንካራ እንዳልሆንኩ እኔ ራሴ አውቀዋለሁ። ይሄ ሲፈጠር ደግሞ የውሸት የሆነ ኮንፊደንስ እንደሆነ ስለማውቀው ለራሴ የሆነ አይነት ያስመሰልኩ እንደሆነ የሚሰማኝ ሁሌ ደግሞ አንድ ቀን ይኖራችኋል የሆነ ዝም ብሎ ማንንም አልሰማም የሚለው አይነት ኮንፊደንስ፣ አንዳንድ ቀን ደግሞ ጭራሹ ነው የማይኖራችሁ። ሶ ትክክለኛ ኮንፊደንስ መገንባት የምትፈልጉ ከሆነ አክሽኖቻችሁንና እናንተ አይደንቲቲያችሁን አላይን እንዲያደርጉ አድርጓቸው። ይሄን ደግሞ ማድረግ የምትችሉት ምንድነው? አሁን እኔ አዲስ ማንነት መፍጠር አለባችሁ። አዲስ ማንነት እንዴት ነው የምትፈጥሩት? እኔ ጠንካራ ሰው ነኝ፣ እኔ ራሴን የምንከባከበው ሰው ነኝ፣ ራሴን ወደዋለሁ፣ እኔ ራሱ ላይ የሚሰራ ሰው ነኝ ካልኩኝ ያንን ሰው እንደሆንኩ ከጧት እስከ ማታ ማሳየት አለብኝ። ጧት ተነስቼ ስፖርት መስራት ሊሆን ይችላል፣ ሜዲቴት ማድረግ ሊሆን ይችላል፣ መጽሐፍ ማንበብ፣ ሶሻል ሚዲያዎችን አለመጠቀም፣ ራሳችሁን ማርካት ማቆም እና ይሄንን ነገር የደካማ ሰው ማንነት ስለሆነ እናንተ ደግሞ ጠንካራ ሰው ከሆናችሁ ያንን ነገር ማድረግ ስለሌለባችሁ በአክሽኖቻችሁ ትደግፉታላችሁ። የዛለት ማንም አይነካው፣ ማንም ሊነጥቃችሁ የማይችለውን ኮንፊደንስ ውስጣችሁ ላይ ትገነቡታላችሁ። ማንም ሳያይላችሁ የምታደርጉት ነገር ማለት ነው ያንን ኮንፊደንስ እንድትገነቡት የሚያደርጋችሁ። ለዛ ማንም ሳያይላችሁ እናንተ እንደዚህ አይነት ሰው ነኝ የምትሉትን ሰው እንደሆናችሁ ለራሳችሁ አሳዩት። ከዛ በኋላ ማንም አይነካው አይነት ኮንፊደንስ መገንባት ትችላላችሁ። ሁለተኛው ነገር ደግሞ ኪ ነገር ኮንፊደንስ ለመገንባት ላይ ኮንፊደንስ መገንባት የምትችሉት ኮምፒተንት ከሆናችሁ ነው። አንድ ነገር ብዙ ሰው ኮንፊደንስ መገንባት የሚችለው በአንዴ ይመስለዋል።
በአንዴ የሆነ ቪዲዮ መቅረጽ ላይ ኮንፊደንት ልትሆኑ አትችሉም። በአንዴ ስፖርት ቤት እየሄዳችሁ መስራት ላይ ኮንፊደንስ ኖሯችሁ ላትሄዱ ትችላላችሁ። በቃ መሄድ ይከብዳችኋል። በአንዴ ከሴቶች ጋር ለማውራት ኮንፊደንት ላትሆኑ ትችላላችሁ። በአንዴ ከሰዎች ጋር ሶሻል ኢንተራክት ለማድረግ ኮንፊደንስ ላይኖራችሁ ይችላል። ያንን ነገር ግን 100 ጊዜ እንደ አንድ ጡንቻ ክፍል አሁን ለባይሴፕሳችሁ በደንብ 100 ጊዜ ከሰራችሁ የሆነ ሰዓት ላይ ባይሴፕሳችሁ ያድጋል አይደለ? ኮንፊደንስም እንደዛ ነው። አንድ ስኪል መገንባት የምትችሉት እንደዚህ አይነት ስኪልን ኮንፊደንስም እንደ ስኪል ቁጠሩትና አንድ ነገር በድግግሞሽ ካረጋችሁት በኋላ ነው ትክክለኛ የሆነ ኮንፊደንስ መገንባት የምትችሉት። ለዛ ሁለተኛው ነጥብ የሚሆነው አንድ ነገር በድግግሞሽ ማድረግ ጀምሩ። እኔ ቃል ምገባላችሁ ነገር ምንድነው? አሁን ለምሳሌ ቪዲዮ ስትፖስቱ የመጀመሪያው ቪዲዮ እኮ ቀላል አይሆንም። የሁለተኛው ቪዲዮ ይከብዳችኋል፣ ኮንፊደንስ ያጥራችኋል፣ የምታደርጉትም ነገር ግራ ነው የሚገባችሁ። ሶስተኛው ቪዲዮ ግን እየቀለላችሁ ይመጣል። አራተኛው እየቀለላችሁ፣ መቶኛው ቪዲዮ ደግሞ በጣም ኮንፊደንት ሆናችሁ ካሜራ እንዳለ ራሱ ትረስቷላችሁ። ይሄ ነው በቃ ትክክለኛ ኮንፊደንስ የምትገነቡበት መንገድ ይሄ ነው። አንድን ነገር በድግግሞሽ ማድረግ ነው። ከሰዎች ጋር ማውራትም እንደዛ ነው። መጀመሪያውን ሰው ስታወሩት የምታወሩት ጠፍቷችሁ እንደዚህ ምናምን ልትሉ ትችላላችሁ። ግን በድግግሞሽ ካረጋችሁት በኋላ በቃ ኮምፎርታብል ነው የምትሆኑት። ለዛ ኮንፊደንስ መገንባት የምትችሉትም በዛ ነው፣ አንድን ነገር በድግግሞሽ በማድረግ ነው። ለዛ ለሚመጣው አንድ ሳምንት አሁን እናንተን ቻሌንጅ ላርጋችሁ። በየቀኑ አንድ ሰው አውሩ፣ በየቀኑ የሚከብዳችሁን ነገር አድርጉ፣ በየቀኑ ኮንፊደንስ መገንባት የምትፈልጉትን ነገር በድግግሞሽ አድርጉት። ከዛ በኋላ ሰባተኛው ቀን ራሱ ለውጥ ያላችሁ ኮንፊደንሳችሁ። ሶስተኛው ኪ ነገር ደግሞ ኮንፊደንስ ላይ ምንድነው? ግድ መስጠት አቁሙ። ግድ አይስጣችሁ። በቃ ማለት ገደል ይግባ ይበሉ። በቃ ሁሉም ነገር ገደል ይግባ። አሁን ብዙ ሰዎች ኮንፊደንስ የሚያጥርባቸው ምክንያት ምንድነው? ሰው ምን ይለኛል ብሎ ያስባል። ምን አገባችሁ? የፈለጉትን ቢሉ ምን አገባችሁ? እናንተ ራሳችሁን ሁኑ። አቋም ያለው ሰው ሁኑ። ሁሉም ሰው እኮ ሊወዳችሁ አይችልም። ግን አስመሳይ ስትሆኑ ማንም አይወዳችሁ። ግን አስመሳይ ያልሆነ ሰው ስትሆኑ አንዳንድ ሰው አይወዷችሁ፣ አንዳንድ ሰው ደግሞ ትክክለኛ የሆኑ ሰዎች የእናንተን ባህሪ የሚወዱት አይነት ሰዎች ይወዷቸዋል። ይሄ ነው ትክክለኛ የሆነ ኮንፊደንስ መገንቢያ መንገድ። ሁሉም ሰው ሊወደኝ አይችልም። ውስን ሰዎች ግን በጣም ይወዱኛል፣ ያከብሩኛል። ሁሉንም ለማስደሰት የምትሞክሩ ሰው ስትሆኑ ቤዚክሊ ምንድነው የምትሆኑት? ማንም በቃ ንቁም ነገር የማይወስደው ሰው ነው የምትሆኑት። ክላውንም ልትሆኑ ትችላላችሁ። ዝም ብለው ሰው ለማሳቅ ምናምን ጅል ትሆናላችሁ። እንደዛ መሆን የለባችሁ። ኮንፊደንሱ ከፍተኛ የሆነ ሰው ምንም አይነት ሰው ቢጠላው ምንም አይመስለውም። ለምን? የራሱን ዋጋ የሚለካው ከቀን እስከ ማታ የሚያደርገው ነገር ላይ ነው እንጂ እና እኔ እንደዚህ አይነት ሰው ነኝ ብሎ በመጣበት ነገር የሚደግፍ ነገር ፕሩፍ ሲኖረው ነው ለራሱ እንጂ ሰዎች እንደዚህ ጠሉት እንደዚህ ወደዱት ምንም እሱ ግድ የሚሰጠው ነገር የለም። ለዛ ትክክለኛ ኮንፊደንስ መገንባት የምትፈልጉ ከሆነ ከጠዋት እስከ ማታ እኔ እንደዚህ አይነት ሰው ነኝ ብላችሁ ያወጣችሁትን ማንነት እውነት እንደሆነ ለራሳችሁ አሳዩት። ከዛ በኋላ ማንም ሊነካው የማይችል ማንም ሊጥለው የማይችል ኮንፊደንስ መገንባት ትችላላችሁ። ይሄ ቪዲዮ በእርግጠኝነት እንደጠቀማችሁ እርግጠኛ ነኝ። ኮንፊደንሳችሁ መገንባት የምትፈልጉ ሰዎች፣ ማይንድ ሴታችሁን ራሳችሁ ላይ መስራት የምትፈልጉ ሰዎች ከታች ዲስክሪፕሽን ላይ ባለው ሊንክ አንድ ለአንድ ኮች አደርጋለሁ። ያንን ነገር አስተካክላችሁ ራሳችሁን ማርካት አቁማችሁ ሩቲኖቻችሁን አስተካክላችሁ አቋማችሁን ገምታችሁ አዲስ ማንነት እንድትፈጥሩ እዛ የኔን አንድ ለአንድ ገዛ የምትፈልጉ ሰዎች ቼክ አድርጉት። ሰብስክራይብ ማድረጋችሁ እንዳትረሱ። መቻችሁ